አብረን ድምጽ መሆን አብረን አድቮኬት ማድረግ ከዛ በኋላ አብረን ኦፖርቹኒቲ ኮስቱን ቅድም ከብሩኬ ጋር እንዳወራ ነው ኦፖርቹኒቲ ኮስቱን ለኦላ ዲፊካልት ማድረግ ለመንግስት ዲፊካልት ማድረግ ለፋኖ ዲፊካልት ማድረግ እንችላለን ነው እኛ ኦፖርቹኒቲ የጦርነት ነገር ላይ ኢትስ ዲፊካልት ላስት ኦፕሽን ካልሆነ በስተቀር በጦርነት ደረጃ እንደማንፈልግና ሌሎች ኦፕሽኖችን ምርጫ እንደምንሰጥ እኛ እንደ ሰፖርተር ያንን አይነት ግሪፕ ማሳየት እንችላለን በጋራ ማለት ነው ጀነራሊ ፖለቲካው ላይ ግን ጣት የምንጠቁም ከሆነ እዚህ ነው ጠቁመን እንጀምረው ቢኮዝ ዛሬ አንተ አንድ የኦላ ደጋፊ እንደሆንኩ ካወቅኩኝ እዚህ አካባቢ ላይ እንደዚህ አይነት ነገር ጥቃት ደረሰብኝ ስትል ኦላ ላይ በተደረገ ጥቃት ሰዎች ሲቪሊያኖች ሞተዋል ስል አንተም እኔ ከአንተ ጋር አብሬ ቆሜ ሲቪሊያን ሞተ ማለት አልችልም የፋኖን ደጋፊ ፋኖ ጋር ያለኝን ልዩነት ወይም ደግሞ የፒፒን ደጋፊ ፒፒ እኮ እንደዚህ ምናምን ሲል አንተ መሞት ነው መጥፋት ነው ያለብህ ነው ብለው ሶ ፖለቲካል የሆነው ነገር ቅድሚያ ሰጥተነው ገንዘብ ሆነንላቸዋል ለነኚህ ለዋሪንግ ፓርቲዎች ከዛ ወጥተን መጀመሪያ አብረን መቆም እንችላለን ወይ አዛድ አድቮኬሲ አብረን ሃሽታጉንም ድምጽ መሆኑን ዩናይትድ ኔሽን ላይ የአፍሪካ ዩኒየን ላይ ዩሮፒያን ዩኒየን ላይ ኢጋድን ፑሽ ማድረግ አብረን ቆመን ማድረግ እንችላለን እሱን በጋራ ከሰራን እኮ ከዛ በኋላ አንድ ስቴፕ ወደሚቀጥለው እንሄዳለን እና ሁሉንም የማስገዛ መንግስትንም ሌሎችንም አካላትን ለሰላም ቅድሚያ እንዲሰጡ ማስገደድ መለመን አይደለም ማስገደድ ውስጥ መግባት የምንችልበት ቦታ እንደርሳለን አሁን ግን ማስገደድ አይደለም ምንም ማድረግ መለመንም አንችልም ቢኮዝ እኔ መንግስት ጋር ስመጣ የመንግስት ደጋፊ እኔ ጋር ነው የሚመጣልኝ አለው ቅድሚያ ሰጣለሁ ከዛ በኋላ እየተነጋገርን እየተሰነባበትን እንለያያለን አሜኖላ ምለው ነገር አለ ብለህ ነበር yes thank you ሰገራ እድሉን ተጠይቀው ነገር ሰገራ ወንድሜ ሁላችሁም እዚህ ያላችሁ ጥሩ ሐሳቦች ጥሩ ነገሮች እያወራን ነው ለምን አገርን ደግሞ ማቆም እንችልም ወይ ነው አገር መቀጠል እንችል እንደዚህ በነገር ነው እንጂ በጥላቻና በጦርነት ብቻ አይደለም እና ቀደም እኔ ስሜት አይሆንኩበት ምክንያቶች አሉኝ ምናምን ገባ እንጂ ጥላቻ ኖሮኝ የማንም ማህበረሰብ ጥላቻ ኖሮኝ አይደለም እና ስሜታዊ የሆኑበት ነገሮች ስላሉ ነው እና ይቅርታ ካስቀረዳለሁ ነው ችግር የለውም ምንም ቅያሜ ስርዓት የምንትን የማስባል ነገር ነው ትክክል ነው እንጂ ምንም ቅያሜ ቅሬታ የለኝም ቴንክ ዩ አሜንዬ መተህ ስለተሳተፍክ በጣም አመሰግናለሁ ይልመድብህ እንደናሁን አብዱ ይችል ምንድን ነው የቀረ ነገር አለ ትንሽ አንድ ነገር ብቻ እና ሌሎች ወንድሞቻችን ሉክ አንዳችን ለአንዳችን ያለን አታየት ትንሽ ችግር ያለው ሾረር ያለ ነገር አለ ሁላችንም እኔ አሁን ለምሳሌ ለአማራ ፖለቲከኞች ያለኝ ወይ ደግሞ የአማራ ፖለቲከኛ ለኔ ያለው አመለካከት ትንሽ ሸውረር ያለ ነገር አለ እሱን ነገር እናስተካክል አገር አለን ከሁሉ ትንሽ ተለቅለው የምታይ ነገር አገር አለን ገባችሁ እና አገርን እንዴት ነው የምናስቀጥል ዳው ማህበረሰብ ሉክ እኔ አመን ኮምፎርታብል ዞን ላይ ሆኜ ስለ ዳው ምናምን እንደዚህ በለው ፍለጠው ምናምን ማለት ይችላሉ መብት ነው ምንም እሱ ኖ ፕሮብለም ራይት ግን ለዳው ምናስብ ከሆነ እንዴት ነው አብረን ከአማራው ጋር እኔ አንድ የኦሮሞ ልጅ ሆኜ ከአንድ አማራ ወንድሜ ጋር እንዴት ነው የምንግባባው ምናምን ላይክ እንዴት ምን የትኛው ቦታ ላይ መተን ነው የምንግባባው እሱን ነገር እናስብበት እና ሉክ በሎ ምናምን በጣም ቀላል ነገር ነው እኔም በሎ ላለው እሱም በሎ ይላል ምናምን ፍለጠው ምናምን እሱ ቀላል በጣም ቬሪ ዳስ ሲምፕል ቲንግ ግን ሰላም አንቀድም ስለ ሰላም እያወራ ስለሆነ ነው ገባ ጦርነት እናቆም ሰላም ምናምን የስ አብሶሉትሊ ጦርነት ማቆም ላይ እስማማለሁ አገር ሰላም እንድትሆን እኔ when I live in አሜሪካ ውስጥ ያለውን መልካም ነገር ለሀገር ይመኛለሁ እንጂ አሜሪካ መልካም ነኝ እኔ መልካም ቦታ ይኖርኩኝ አገሬ ውስጥ ትናወጥ ምናምን የሚለው አሳስብ የለኝም ገባ እና ያን ነገር አብረ እንደ ወንድማማችነት ሉክ ዘረኝነትም ብሔርተኝነት
ባይዘው አንድ ዘር ነን ኢትዮጵያኖች እንዳለ ሁሉም ይሄ ጥቁር ማህበረሰብ አንድ ዘር ነን። ብሔርተኛ ልጆች አለ እኔ የኦሮሞ ብሔርተኛ፣ የአማራ ብሔርተኛ፣ የትግራይ ብሔርተኛ ይኖራል ምናምን፣ ግን አንድ ዘር ነን እና እንደዛ ወስደን ምናምን አብረን እንዴት እንስራ እና ሀገራችንን እንቀይር እና ቴንኪው አዩ አቱክቱማች እንትንሳ ችግር የለውም። ያው የሰዓት እጥረት ነው እንግዲህ ጊዜ መልካም ጊዜ ይሆንላችሁ። ምንም ችግር የለውም። ባይዘዌ ታች ያላችሁ አሁን ሜሴጅ አይቼ ነው ፈገግ ሲል የነበርኩት። ባይዘዌ ኧረ ጨክነው ይምሉ 100 ሺህ ናት የቀረቻቸው ጨክነው ይምሉ ትላለች እና ለስማችሁ እንዲያምር ስክሪኑን ቀቡጡት። ሚሊዮን ሞልታችሁ መውጣት የምትፈልጉ ከሆነ ካለበለዚያም ተዉት። ብዙም አይጭነቃችሁ። እዚህ እኔ ትከሻዬን በርታ ብላችሁ እንዲህ ታፕታፕ ካደረገ እንደ ሰው እኔ ግንባሬን ምናምን አለለም በርታ የምትሉኝ ከሆነ ታፕታፕ አድርጉና ሞልታችሁ ውጡ። ለስማችሁ እንዲህ ሚሊዮን በር ላይ ደርሳችሁ አትመለሱ። ታፕታፕ እየተባላችሁ ነው። አብዱ ይጥፉ ቶሌ አፋን ኦሮሞቲን ዱባዳ ካን ዲቀሾ አፋን አማራ ኩሊስ ነገባበታ ከቁምጣቲ ma waa'ee nageenyaa kanarratti namoonni tokko fakkeenyaaf nuti yeroo waa'ee nagaa ta'uu qaba jennu akka waan qaama wayii deeggarru yookiin ammoo qaama wayii jibbiru waan itti fakkaatutti jira. Walii kennaa wal qajeelchuuf hin jira. Nagaa jechuun akka kiyyatti biyya san ijaaruu yookiin ammoo gara dimokiraasii haaraa biyya san katakkaan arginetti ceesisuuti jedheetiin fudha fakkeenyaaf san hubatuu qabna. Waan goonu tokko beekutu bareeda jedheetiin yaada. Biyya san keessatti durii fakkeenyaaf seenaa irraallee kadhagaa turre beektota irraallee kadhagaa turre qawweedhaan wal yaalaati turan garuu hunduu akkasuma wal balleessaa dhufe. Amma ammoo yeroo araaramaa jennu keessattuu fakkeenyaaf sadarkaa addunyaatitti yeroo Ameerikaan ajjabamne akkasitti araaramnu waan takkaa hin taamin waan bareeda waan guddoota akka biyya sanitti akka dhufuudha. Araara wabootiif yookiin ammoo paartii wabootii fi paartii bilisiginnaa qofatti osoo hin taane akka biyyaatitti waan haaraatu uumama waan ta'eef akkasitti of amansiisuu qabna. Yeroo waa'ee nageenyaa dubbannu dhimma uummata keenyaatiif yookiin ammoo dhimma paartii qofayyuu miti. Biyyuma san keessattuu waan haaraa jedheeti yaada. Qawwee irraa gara xarapheezaatti akkasitti dhufanii waliin haasa'uun kanaafuu nu hundi kennayyuu nageenya irratti haa xiyyeeffannu. Jidduudhaan ammoo akkuma reefuu jedhan uummata nagayaa ilaamaa godhatee mootummaa san irratti akka gaariitti uummata miidhaa jira. Qotee bulaa tokko jalaa manni tokko yoo gubate yoo ilma baadiyyaa taate ayyaanaatis ni beekta. Qotee bulaa tokko jalaa manni tokkochi yoo gubate kun amma beeki waan fakkeenyaaf yookiin rasaasni tasa irra bu'eetiin lola jidduutti miidhamu. Fakkeenyaaf Israa'el yeroo Gaazaa dhooytu Hamaasiin balleessa jettee dhooyti akkasitti uummanni nagaa keessatti kun amma akkasuma ta'e itti yaadamee kan godhamu afaan Oromoo dubbatuu qofaa fi akka wabootti kan laalamu yookiin shanee isaan jaasanitti akkasitti kan laalamu waan akkasiisan uummata keenyarraa haga danda'een qolataa ammoo nageenya irratti xiyyeeffatuu qabnaa. Wal farrajuu hin qabnu nuti ofii kenna yoo nagaa jedhan qaamni akka biraatitti wal ilaaluu hin qabnu. Warri waboo deeggara jettanis akkasuma warri gartee mootummaa deeggaratti keessattuu uummataaf eeggatee warri waboo deeggara jettan nagaa irratti xiyyeeffachuu qabna. Waanuma qawweedhaan barbaadamu san xarapheezaa irratti karaa nagahaatiin barbaadu jechuudha. Haa guutuu haa argamu hir'uus haa ta'u akkasitti beeknee nagaa irratti fuulleeffatuu qabna. As keessa waa hedduutu jira. Hedduu kennaaf galuu dhabuu danda'a malee jechuu barbaadetti yoo dheeressellee dhiifama. No, rakkina hin jiru fayyaa ta'e amma follow si godheera. So yeroo biraas akkas nagaa irratti siyaasaan adda adda ta'anii nagaa irratti tokko ta'uu ni danda'ama. Gara bal'ina kana sammuu bal'ina kana walirraa barannee sibiilatu sibiila qaraa wal qaraamaa saba keenya buusna fayyaa ta'e ulfaatu. እና በምክክር በንግግር በፖለቲካ ልዩነታችን እንዳለ ሆኖ አንቺን አም ሴቪንግ ዘ ቤስት ፎር ላስት በምክክር በንግግር እንደዛ እያደረግን እንሄዳለን። ፈያቴ ወልፋዱ ገለቶሚ አብዱ ቴንክ ዩ ቬሪ ማች ቢቢ ነገ ብራዘር ፋይናሊ ብዙም አላበዛም። አንድ ሁለት ነጥብ ላይ ብቻ ትንሽ ነገር ብዬ በሁለት ደቂቃ ማለት አልፈጅብህም። ለነበረን ቆይታ ከልብ አመሰግናለሁ። ግን ተስፋ የነበረ ነገር ተስፋ የተደረገ ነገር ሳይሆን ሲቀር ትንሽ ያስደነግጣል። በተለይ ባለፈው ከኦላ ጋር የነበረው ድርድር በትልቅ ተስፋ ነበር ሁሉም ጠብቆ የነበረው። ቀጥሎ ደግሞ የፋኖም እንደዛ ይሆናል ብለን ጠብቀን ነበር። ግን ያው አልተሳካም። ያ ባለመሳካቱ በጣም ብዙ ሰው ደንግጧል።
በጣም ብዙ ሰው ማለት ነው በጣም ሾክ አድርገዋል። ሰላም ቢመጣ የሚል ተስፋ ነበረ። ያ ነገር ባለመሆኑ ትንሽ ያሳዝናል እና አይሆፕ ደግሞ የጀመሩትን ነገር ይጨርሱታል ብዬ ተስፋ አድርጋለሁ። ምክንያቱም ያለንበት ሁኔታ በጣም ያሳዝናል እና ከዚህ ነገር መውጣት መቻል አለብን። ሌላው ደግሞ ሰላም ከየት ነው የሚመጣው ነው። አሁን ሰላም ከየት ነው የሚመጣው? ማን ነው ሰላም የሚሰጠን የሚለው ነገር ነው ትልቁ ጥያቄ። ሰላም የሚመጣው ከራሳችን ነው፣ ከኔ ነው። እያንዳንዱ ዕለት በዕለት የማደርገው የምናገረው፣ የሚቀሰቅሰው ወይም የማስተላልፈው መልእክት ሄዶ ማን ላይ ነው የሚያርፈው? ማን ነው ያንን ሰምቶ ደግሞ ወደ አክሽን የሚወስደው የሚለው ነገር ሁሉም እየራሱን ቢያይ ጥሩ ነው። እንደ መንግስትም ብዙ ጊዜ አሜሪካኖች አደራዳሪ፣ አውሮፓውያን አደራዳሪ፣ አሜሪካኖች ወይ አውሮፓውያን ካደራደሩ ብቻ ሰላም ማሰብ ራሱ በጣም ለራሳችን ያለንን የምንሰጠውን ግምትና ቦታ እንትን ያደርጋል ማለት በጣም ደካማ እንደሆነ አድርጌ ነው ማስበው እና የውስጥ ማለት ሰላም ከውስጥ ሲሆን ከራሳችን ሲሆን ነው የሚሻለው ብዬ አምናለሁ እና እዛ ላይ ጠንክረን መስራት አለብን። እንግዲህ ያው ያለውን ፕላትፎርሞች ተጠቅመን ያለን ሰዓታት ጊዜ ሁሉ ተጠቅመን ለሰላም ብዙ ትኩረት ሰጥተን ከሰራን ያ ጠመንጃ የሚያነሳው ኃይል ወይም ደግሞ ሰብአዊ ኃይል ቁጥሩ እየቀነሰ ይመጣል። የዛን ጊዜ እነዚህ ጠመንጃ የሚያስነሱ ሰዎች ደግሞ ወደ ሰላም ተገደው ይመጣሉ የሚል እምነት አለኝ እና ይህንን ነው ማስተላለፍ ፈልገው። በጣም አመሰግናለሁ ለነበረን ጊዜ። እግዚአብሔር ይባርካችሁ። ኖሞር ዋር በጣም ከልብ አመሰግናለሁ። ቴንኪው ቬሪ ማች። ቴንኪው ሶ ማች ቢቢ አመሰግናለሁ። ዶክተር ዱጋ አጠር ያለ አሁን ቅርብ ጊዜ ስለሆነ የተናገርከው ሚስተር ባብቻ አንድን ባባል ብዙ ብን ያላቆየም። ቴንኪው በጣም አመሰግናለሁ። ኖሞር ዋር እንላለን። ሲዝፋየር ዘን with a strong methodology. We need to come really with strong methodology. እንትና ኢዶ ያለው ቅድም በጣም ገዝቶኛል because we need to be to the point to make things practical. So advocate ማድረግ by itself has value on community and has a stakeholder. Yes, of course. ምንም ጥያቄ የለውም ይሄና በዚሁ እንቀጥላለን። ዘን ሀሳቦች እንደዚህ በማንሸራሸራቸው ብያባይ ቫሊዩ አለው ኢምፓክት አለው ማለት ነው። ሳምበዲ ጋር ኢምፓክት አለ። ሰው ይሄን በማድረጋችን እኔ አውትፑት የለውም ወይም ሪዛልት የለውም ማለት አይደለም። ኢትያዝ ኢምፓክት አለው፣ ብዙ ኢምፓክት አለው። ሰው ያን ኢምፓክት ግን በይበልጥ ለማምጣት ጣታችንን ቱ ዘ ፖይንት ማድረግ አለብን ነበር እና ያለው ሄዶ እሱን ቱ ዘ ፕሮብሌም ማድረግ አለብን። ፕሮብሌሙ ትረስት ቢውልድ እንዴት ሪቢውልድ እናድርግ የሚል እንትኑ ገዝቶኛል። እኔም ማለት የፈለግኩት ኤግዛክትሊ ሪአርቲኩሌት አድርጎ በዛ ልክ ነው የቀረበው እና ይሄን ኢን ዘ ካሚንግ ዴይስ ዘ ሜይቢ መንዝ ዊክስ ማድረግ አለብን። ኖዋር ዘን ዊዝ ሃው የምትለዋን ነገር ብንሰራባት የሚል ነው ያለኝ። ዶክተር አያነት ተንኪ በጣም እኔ ብሩኬ ሁሉም እዚህ ስር ያላችሁ ስታዳምጡ 1 ሚሊዮን ገብቷል አሁን ላይክሱ በጣም ደስ ነው የሚለው ሰው እናመሰግናለን በጣም ቴንኪው ያና ቴንኪው ዶክተር ዱጋ። በቅርብ ጊዜ ነገም ያው የሚኖረን ሩሞች ይኖራሉ። ሰሞኑን 2 ቀን ያህል በደንብ በሰፊው ነው የምንነጋገረው። ዛሬም ነገም አንድ የኦሮምኛ ሩም ይኖረናል። እንደዚሁ ደግሞ በምክክር ኮሚሽን የሚመለከት የምናደርገው ሩም ይኖራል። ሰፋ ያለ እንደዚህ ለመነጋገር ጊዜ ለመስጠት ብዬ ጊዜ ስላልኩኝ እንደዛ እናደርጋለን። ቴንኪው ቬሪ ማች ስለምታደርግልን ኮንትሪቢሽን እስካሁን ሄዶ። እሺ አይ ኩክሊ ነው ያው እንኳን አጭር ነው። ያ እንዳልከው ምናልባት ያው ተደዋውለን እናወራለን በደንብ እንጨቃጨቃለን። ግን ይሄ እንዳለው ሆኖ ይሄ ጣት መጠቆም ስል ወደኛ ራስው መጠቆም ያለብን ብለሃል አይደል? እሱንም እገዛለሁ። ወደ ራሳችን መጠቆም አለብን። ራሳችንን ለገን ስንጠቆም did I stand with the truth way? Have I looked things as they are, not any better, not any worse, as they are objectively ነው ወይ አሰስ እያደረኩ ያለሁት ብለን ራሳችንን መጠየቅ አለብን። just የሆነ blank statement ብዙ ጊዜ they feel good, it's you know nobody any sane mind የሆነ ሰው ሰላምን የሚጠላ የለም anyone. so
እሱን ሁላችንም የምንገዛው ነው። ግን እዛ ጋር ለመድረስ ምንድን ነው መደረግ ያለበት የሚባለው ነገር ላይ በትክክል መነጋገር አለብን። አሁን ይሄ ቅድም ስትል የነበረው እኔ አሁን ከሌ ፐርስፔክቲቭ ብቻ አይደለም ያወራሁት፣ እንደ ኖርማል ሰው ኤኒ ሰው ኦብጀክቲቭሊ ማየት ካለበት የዛን ሀገር መልታይ ሌየርድ የሆነ በጣም ኢንትሪኬት የሆነ ፖለቲክስን በትክክል ሂስቶሪካል ዳራዎቹንም አይቶ መረዳትና አሁን ላለንበት ሲቹዌሽን የደረስነው እንዴት ነው ብለን መጀመሪያ እሱን አሰስ ማድረግ አለብን። ሁለተኛ ደግሞ ይሄ ዋሪንግ ባዲስ ብቻ አይደለም። ይህን ጋቨርንመንት ጀጅ ለማድረግ ጀስት ፎር ዘ ሴክ ኦፍ ጀጅንግ ራሱ አይደለም፣ ግን ጀጅ ለማድረግ ያለ ጠመንጃ የሚንቀሳቀሱ ኃይሎችን ምንድን ነው ያደረገው? ሁሌ ጠመንጃ ያነሳን ሰው ቢታገል ኖሮ ኢንተ ፕሮሰስ ሲቪሊያን አልቀው ቢሆን ኦኬ ፋይን። ግን ጠመንጃም ያላነሱትን ፖለቲካል ስፔስ ውስጥ ለመንቀሳቀስ የሞከሩትን ፓርቲዎች አሁን ምን ደረጃ ነው ያሉት? ፓርቲ ሊደሮች ውስጥ የት ናቸው?